ለምሳሌ አዳም ዳነ ካልን ከመዳኑ በፊት ታሞ ነበረ። ከታመመ ደግሞ መድኃኒት ያስፈልገዋል ማለት ነው። ልክ እንደዛው የዮሐንስ ወንጌል ወጣቶች ደግሞ መናንያንም የዝሙት ጾር ሲበረታባቸው እንደ ክኒን እንደ መድኃኒት ሶስት ምዕራፍ በየለቱ የሚወስዱት ነው። የዮሐንስ ወንጌል 21 ምዕራፍ አለው። በቀን ሶስት ምዕራፍ ብትደግሙ ለ7 ቀን የሚወሰድ መድኃኒት ነው። ዝሙት የሚፈተናቸው ሰዎች የዮሐንስ ወንጌልን እንዲደግሙ ቤተክርስቲያን ታበረታታለች። የዮሐንስ ወንጌል አጻጻፉ ከሌሎች ወንጌላውያን የተለየ ነው። ለምሳሌ በማቴዎስ በማርቆስና በሉቃስ ወንጌል ላይ ኢየሱስ ሙታንን ሲያነሳ ድውያንን ሲፈውስ ሌሎች ተአምራትን ሲያደርግ ታያላችሁ። እርግጥ ነው በእነዚህ 3 ወንጌላት ላይ የተጻፈው ተአምር በዮሐንስ ወንጌል ላይ ብታገኙትም የተጻፈበት ዓላማ ግን ይለያያል። ለምሳሌ በሉቃስ ወንጌል ላይ ክርስቶስ ሙታን እንዳነሳ ታያላችሁ። ምን እንዳነሳ ይሰማል አይደል? ምን እንዳነሳ ሙታን እንዳነሳ። በዮሐንስ ወንጌልም ክርስቶስ ሙታን የሞተን ሰው ሲያስነሳ ታያላችሁ። ግን በዮሐንስ ወንጌል ላይ ክርስቶስ ሙት ማንሳቱን ተከትሎ የሚናገረው ነገር መለኮታዊ ሐሳብ አለ። ምን ይላል መሰላችሁ? ትንሣኤና ሕይወት እኔ ነኝ ይላል። አያችሁ፣ ሙት ማንሳቱ ላይ ትኩረት ሳናደርግ ክርስቶስ ትንሣኤና ሕይወት መሆኑን እንድናውቅ ዮሐንስ ወንጌላዊ ይጠቁመናል። ስለዚህ ከሌሎች ወንጌላውያን በተለየ መልኩ የዮሐንስ ወንጌል ለአንድ ክርስቲያን እምነቱን ነገረ መለኮታዊ ሐሳቡን ለማጽናት ቤተክርስቲያን አበክራ የምትገለገልበት መጽሐፍ ነው። በዚህ አጋጣሚ ዮሐንስ ወንጌላዊ በረከቱ ይደርብን። ዮሐንስ ወንጌላዊ ቁጽረ ገጽ ሆኖ የክርስቶስን ሞትና መከራ ባይኑ ስላየ አንድ ቀን በዚህ ዓለም ደስ ሳይሰኝ እቺ ገጹ እንደተቋጠረች ሳይስቅ ሳይጫወት በቧልት ጊዜውን ሳያጠፋ ወደ ጌታ የተጠራ የተነጠቀ የተሰወረ ሐዋርያ ነው። አያችሁ፣ በቤተ ክርስቲያኑ ሰዎች ቧልት፣ ቀልድ፣ ጨዋታ፣ ፌዝ እንዳያበዙ የሚመከረው ይሄ ስፍራ እግራችሁ ያለበት የተቀመጣችሁበት ስፍራ ዳግማዊ ቀራንዮ ነው። ስለዚህ እዚህ መጥቶ የሚያሾፍ ሰው በክርስቶስ ሞት ላይ ያሾፋል። እግዚአብሔር እንድናስተውል ይርዳል። እዚህ መጥቶ ስልክ ቅዳሴ ላይ እኮ በመላው ዓለም የትኛውም በመላው ዓለም ቤተክርስቲያን የሚባል ኦርቶዶክስ እኮ ላይሆን ይችላል። ቤተክርስቲያን የሚባል ቦታ ሁሉ በመላው ዓለም ብትዞሩ ማንም ቤተ መቅደሱ ስልክ አያወራም። ኢትዮጵያ ቤተክርስቲያን ግን ይቻላል። አያሳዝንም? ክርስቲያኖች እንድናስተውል እግዚአብሔር ይርዳል። መቅደስ ውስጥ ራሱ እናፌዛለን እና ዮሐንስ ወንጌላዊ ገጹ እንደተቋጠረች ቀና ጎንበስ ዞር መለስ ሲል የክርስቶስ ሞት ያ መከራ ያ ቆምጣጤ ሲያጠጡት ያ ግርፋት ያ ችንካር በአይነ ልቦናው እየተሳለበት ፈገግ ሳይል ወደ ጌታ የተወሰደ ሐዋርያ እና ይህ ሐዋርያ የተናገረው ንግግር ነው። ጌታ እኮ ነው የሚል ንግግር። ዮሐንስ ወንጌላዊ በጣም ትሁት ከመሆኑ የተነሳ ክርስቶስ ራሱ ሲነሳ ከጴጥሮስ ጋር ተሯሩጦ ወደ ጌታ መቃብር የሄደ ሰው ነው። ግን መቃብሩ ላይ ደርሶ ጴጥሮስ ምን ያህል እንደጓጓና ጴጥሮስ በእድሜ ትልቅ ሰው እንደሆነ አውቆ ጴጥሮስን ቀድመ ግባ ያለ ሰው ነው። እሱ ምን ይገርማቸዋል ወገኖቼ? ዮሐንስ ወንጌላዊ አለመሳቁ ሩጦ ወደ መቃብሩ አለመግባቱ አይደለም። በመታመኑ የተነሳ ክርስቶስ የምስጢር ደቀ መዝሙር አድርጎት ወደ ደብረ ታቦር ከወንድሞቹ ከያዕቆብና ከጴጥሮስ ጋር ይዞት ቢወጣ እኔ በደብረ ታቦር ተገኝቻለሁ ብሎ ያልጻፈ ሐዋርያ ነው። አይገርምም? ክርስቲያኖች ወንድሞቼ ቀርተው እኔ ደብረ ታቦር ላይ ወጣው ያንን ምስጢር አየው ያላለ ራሱን የደበቀ ሐዋርያ ነው። በድጋሚ በረከቱ ይደርብን። አሁን ግን የምንነጋገርለት ሐዋርያ ዮሐንስ ወንጌላዊ አይደለም። እንደው ዮሐንስ ወንጌላዊ እኔ በጣም ስለምወደው ለወጣቶች ደግሞ በዚህ ዘመን እንደ ሰደድ እሳት ዝሙት ስላጠፋን ስለሱ መነጋገር በራሱ ዝሙትን ሊቀጣው ወይም ሊያስታግስልን ይችላል በማለት ነው ያነሳው። ዛሬ በጥልቀት የምናየው ሐዋርያ ግን ሐዋርያው ቅዱስ ጴጥሮስ ነው። ከቃሉ ጋር ናችሁ? ሐዋርያው ማን ነው ወንድሞቼ? ሐዋርያው ማን ነው? ቅዱስ ጴጥሮስ ነው። ይህ ሐዋርያ ለሐዋርያነት ከመጠራቱ በፊት በሉቃስ ወንጌል ምዕራፍ 5 ከቁጥር 8 ጀምሮ ስትመለከቱ አንድ መሰረታዊ ታሪክ ታገኛላችሁ። የጴጥሮስ መላ ሕይወት
የሚያጠነጥነው ጌንሴሬጥ በሚባለው ወንዝ ነው። ጌንሴሬጥ ወይም የገሊላ ባህር ወይም የገሊላ ወንዝ የሚባለው እዛው ኢየሱስም ጴጥሮስም ተወልደው ባደጉበት ሀገር የሚጠራ ባህር ወይም ወንዝ ላይ ነው። ይህ ሐዋርያ የሐዋርያው እንድርያስ ወንድም ነው። ሐዋርያው እንድርያስ ደግሞ ክርስቲያኖች የመጥምቀ መለኮት የቅዱስ ዮሐንስ ደቀ መዝሙር ነው እና ኢየሱስ ከፊት ኃጢአተኛ ከኋላ ኃጢአተኛ ከኃጢአተኞች መካከል ቆሞ ሊጠመቅ በሌሊት ወደ ዮሐንስ በወረደ ጊዜ ዮሐንስ ወንጌላዊ የዮሐንስ መጥምቅ የዓለምን ሁሉ ኃጢአት የሚያስወግድ የእግዚአብሔር በግ ነው ብሎ ወደ ኢየሱስ ሲጠቁም አይቶ የጴጥሮስ ወንድም ወደ ክርስቶስ ተስቦ ከዛ ቀን ጀምሮ ማገልገል ጀምሯል። በዛው ሰሞን ኢየሱስ ወንጌል መስበክን ጀመረ። የሰበከባት ስፍራ ደግሞ የገሊላ ባህር ናት። በዛ ባህር ላይ እየሰበከ እያለ ጴጥሮስ ደግሞ አሳ ለማውጣት ይደክም ነበር። ያለ ኢየሱስ ያለ ሐዋርያነት በምድራዊ መረብ የዘላለም የሚበላውን አሳ ማከማቸት የሚፈልግ ሰው ነበር። ኬፋ ሞከረ አላገኘም። ኢየሱስ መጣና መረቡ ቤት እንደሚጣል ምልክት ሰጠው። ያኔ መረቡን ክርስቶስ ባለበት ከጣለ በኋላ ኢየሱስ በጴጥሮስ ታንኳ ላይ ቆሞ ወንጌል እንዲሰብክ ጴጥሮስ ፈቃደኛ ሆነ። ልብ በሉ ክርስቲያኖች፣ ጴጥሮስ ምን ሆነ? ፈቃደኛ ሆነ። ለዚህ ነው በነብዩ በኩል አንድ ቃል ተነግሮናል። እሺ ብትሉ የምድርን በረከት ትበላላችሁ። ምን ብትሉ ወገኖቼ? አይሰማ። ምን ብትሉ? እሺ ብትሉ። እሺ ብሎ ታዘዘው። ግን ክርስቶስ ከነዛ ታምራት ይልቅ ለካስ በዛ ባህር ላይ አሳ ሳይሆን ሐዋርያ ሊያጠምድ ነው ክርስቶስ የመጣው። አንድ አሁንኛ ብዙ ሰው ስላልመጣ ቅር ሊለን ይችላል። ኢየሱስ እኮ አንድ ሰው ፍለጋ ነው ወደዚህ ዓለም የመጣው። ክብር ለእርሱ ይሁንለትና አንድ ሰው ዋጋ አለው በጌታ አይን። አንድ ሰው ክብር አለው። ለአንድ ሰው ከሰማያት ይወርዳል የኛ ጌታ። ለአንድ ሰው መከራን ለመቀበል እምቢ አይልም። ለአንድ ሰው ደሙን ለማፍሰስ እምቢ አይልም። 99ን በግ ትቶ አንዱን በግ ፍለጋ የመጣ ጌታ ለአንድ ሰው አይደክመው እና ቅዱስ ጴጥሮስን ጌታ ተከተለኝ ሲለው አይ ጌታ ሆይ ከኔ ፈቀቅ በላለው። ከኔ ምን በላለው? በሉ እስኪ ከኔ ምን በላለው? ፈቀቅ በላለው። አባቶቻችን ይሄንን በትርጓሜ ወንጌል ሲያስማሙ ምን ይላሉ? ቅዱስ ጴጥሮስ እሺ ብሎ ለምን አልተከተለም? ወንጌል በታንኳው ላይ እንዲሰበክ የፈቀደ ሰው ለምን ተከተለኝ ሲል እምቢ አለው የሚለውን ጥያቄ ጠይቁና ራሳቸው ሲመልሱ እንዲህ ይላሉ። መቼም በጨው የተቀመመ ነው ያበው ንግግር፣ በረከታቸው ይደርብንና እንደው ጴጥሮስ በባህር ውስጥ ያለውን አሳ ያወቀ ጌታ በእኔ ልብ ውስጥ ያለውን ኃጢአትማ እንዴት ያውቅብኝ ብሎ ፈቀቅ በላለው አለ። አያችሁ፣ ፍጥረቱን የሚያውቅ ጌታ የማትታየውን አሳ ቤት በኩል እንዳለች ያየ ጌታ የኔን የደካማውን ኃጢአትማ እንዴት ያውቅብኝ? ከዚህ ሰው ጋርማ አብሬ ልኖር አይገባኝም፣ ፈቀቅ በላለው። ያኔ ግን ጌታ እምቢ አላለም። ክርስቲያኖች እኛ አንፈልግህም ከኛ እስኪ ጥቂት ልፍ በል ብንለው ይተወናል እንዴ? መድኃኔዓለም አይተወንም እኮ። በነገራችን ላይ ክርስቲያኖች በቃል ባንደበት ጌታዬ አንፈልግም ባንለውም እስከዛሬ ድረስ ብዙ ጊዜ ግን በስራችን የተነሳ እግዚአብሔርን አንፈልግም ብለን እናውቃለን። ብዙ ጊዜ ጉባኤውን ብዙ ጊዜ ቃሉን ረክተን ወተን እናውቃለን። አስተዋይ ልቦና ለሁላችን ያድለን እና ቅዱስ ጴጥሮስ ተከተለው። ከዛ ጊዜ ጀምሮ በወንጌል መረብነት ሰዎችን የምታጠምድ ትሆናለህ አለው። አሳ በሶስት ነገር ይጠመዳል። ከቃሉ ጋር ናቸው። በስንት ነገር ይጠመዳል? ብርብራ የሚባል አለ። ታውቃላችሁ ወንድሞች? ምን የሚያደርግ ነው? አሳውን ምን የሚያደርግ ነው? የሚያሰክር ነው። ሰው አስክሮ ያጠምዳል። የኢንፎርሜሽን ስህተት ስንቱን አስክሮት ከዚህ ቤተክርስቲያን አጥምዶ ወሰደው መሰላችሁ? በተሳሳተ የመጽሐፍ ቅዱስ ትርጉም ስንቱ ተጠምዶ ወጣ መሰላችሁ? አቤት እቺ ዓለም ደግሞ አሳ በመንጠቆ ምን ይደረጋል? እሱ ተገድሎ እኮ ነው። አሁን አንዳንዶቹ አስክረው ያጠምዳሉ፣ አንዳንዶች ደግሞ ገድለው ያጠምዳሉ። አያችሁ ስንቱ እየተገደለ ተጠመደ መሰላችሁ? መረብ ግን ከነነፍሱ ምንድነው የሚያደርገው? አፈፍ አርጎ ነጥቆ ያወጣል። ወንጌል እንዲህ ነው። ከነነፍሳችሁ ከሲኦል ከነነፍሳችሁ ከዓለም ከሰይጣን አሰራር ከነነፍሳችሁ ሳትጠፉ ጥምድ
ብድግ አድርጎ በቅዱሱ ስፍራ ያመጣል። ክብር ለአምላካችን ይሁን። አሁን ይሄንን መረብ ጣልና እኔን ተከተለኝ አለ። ተከተለው። የጴጥሮስ ሕይወት ግን ክርስቲያኖች ከትንሳኤ በፊትና ከትንሳኤ በኋላ ተብሎ የሚጠራ ነው። የጴጥሮስን ሕይወት ስናጠናው ግድ ለሁለት መክፈል አለብን። የሌሎችን ስናጠና ከሐዋርያነት በፊትና ከሐዋርያነት በኋላ፣ ከመመረጥ በፊትና ከተመረጡ በኋላ ብንልም የጴጥሮስን ግን በልዩነት የምናጠናው ከትንሳኤ በፊትና ከምን በኋላ አልኳችሁ? ከትንሳኤ በኋላ። ሁለት የተለያየ ማንነት ነው የምናገኘው። ከትንሳኤ በፊት የነበረው ማንነት ሶስት የመጽሐፍ ቅዱስ ክፍሎች አግኝተን ከራሳችን ሕይወት ጋር አናበን እንመልከት። እግዚአብሔር ከሁላችን ጋር ይሁን። የመጀመሪያው ጴጥሮስ እርግጥ ነው እንደ ሌሎች ደቀ መዛሙርት ለምሳሌ እንደነ ዮሐንስ ወንጌላዊ በልጅነቱ የተጠራ ሰው አይደለም። ሁለት ጸጉር ካበቀለ ወይም በእድሜ ትልቅ ከተባለ ካገባ በኋላ 50ውን ጨርሶ 60ውን ከጀመረ በኋላ ሐዋርያ ተደርጎ የተጠራ ሰው ነው። ስለዚህ ሕይወት ብዙ ያስተማረው የተረጋጋ ማንነት ያበለጸገ ሰው ነው ብለን ልንገምት እንችላለን። አንዳንድ ወገኖች እድሜ ብቻውን ትልቅ ሰው አያስብልም። ከቃሉ ጋር ናቸው። እድሜ ብቻውን የማያስተምረው ሰው አለ። እድሜ ብቻውን የማያረጋጋው ሰው አለ። አንዳንድ ሰው ትልቅ ስለሆነ ብቻ መምከር ይችላል ማለት አንችልም። ለምን? የዋህም ጂልም ምስኪንም ብዙ ያልተማረም ሊያረጅ ይችላል። ክርስቲያኖች ሰው ስላረጀ ብቻ በነገር ብቁ ነው ማለት አንችልም። እና ቅዱስ ጴጥሮስ እንዲህ አይነት ማንነት ነበረው። ለምሳሌ በማቴዎስ ወንጌል ምዕራፍ 14 ላይ ክርስቶስ ቀኑ ሙሉ ተአምራት ሲያደርጉ አለ። በተለይ በዛ ሰሞን መጥምቀ መለኮት ቅዱስ ዮሐንስ ስለተገደለ ኢየሱስ አዝኖ ብዙ ድውያንን የሚፈውስበት፣ አዝኖ የተራቡትን የሚያበላበት፣ መምህር እንደሌላቸው አይቶ ያዘነላቸው ብዙ ሰዎችን ከአጋንንት እስራት ነፃ ሲያወጣ ዋልና በባህር ላይ ቀድመውት ደቀ መዛሙርቱ በታንኳ መምጣት ጀመሩ። ያኔ ኢየሱስ በባህር ላይ እየተራመደ ወደ ደቀ መዛሙርቱ መጣ። ወደ ሁላችን ሕይወት ይምጣ መድኃኔዓለም እየተራመደ። አሁን እንዴት ይሆናል ማለት አይቻልም። እንዴት ሰው በባህር ላይ ፍጹም ሰው ነው ካላችሁን እንዴት በባህር ላይ ተራመደ ብሎ መመርመር አይቻልም። ይሄንን ለጌታ ፍጥረት ሁሉ ይታዘዘዋል። ባህርን ያስገኛት ራሱ ስለሆነ በእጁ ደግሞ ሁሉ ፍጥረት የተያዘለት ጌታ ነው። በስጋ መወሰኑ በስጋ መገለጡ ፍጥረት ዓለሙን ከማስተዳደር ሊያሳንሰው አይችልም። ክብር ለአምላካችን ለእግዚአብሔር ይሁንና አምጻ ዓለማትነቱ መጋቢ ዓለማትነቱ ሕያው ነው። ስለዚህ ይቻለዋል። እሱ ይቻለዋል አይቻለውም ብለን ራሱ በሚዛን የምናወጣለት ጌታ አይደለም። ሰውን ለማዳን ለመቤዠት ግን ባጭር ቁመት በጠባብ ደረት የተወሰነ ጌታ ነው። ክብር ለአምላካችን ይሁንና ታዲያ ይሄ ጌታ በባህር ላይ ባህርን እንደ ምድር እየተቀጠቀ መጣ። ያን ጊዜ ደቀ መዛሙርቱ አዩና ከዚህ በፊት እንደዚህ አይነት ነገር አይተው ስለማያውቁ ይሄማ ምትሃት ነው አሉ። ሎቱ ስብሐት ይሄማ እንዴት ይሆናል አሉ። ያኔ ክርስቲያኖች መጽሐፍ ቅዱስ ውስጥ 365 ጊዜ የተጻፈ ቃል ጌታ በራሱ አንደበት ተናገረ። ምን አለ መሰላችሁ? እኔ ነኝ አትፍሩ አላቸው። አያችሁ፣ ማንም እኔ ነኝ እኮ ማለት አይችልም። የኛ እኔነት ትላንትናን ዛሬንና ነገን ማማከል አይችልም። የጌታ እኔነት ግን የባህሪው ነው። ትላንት የነበረ ዛሬም ያለ ለዘላለም ምንም የሚኖር ጌታ እኔ ነኝ ሲል ያምርበታል። እንደው እኔ ነኝ ሲል ነገሩ ይጸናል፣ ጸንቶ ይቆማል። በእግዚአብሔር እኔነት እኔ ነኝ ይበላችሁ በፈራችሁት ጉዳይ ለእግዚአብሔር እኔ ያለው ከናንተ ጋር ይበላችሁ እግዚአብሔር እኔ ነኝ አላቸው። እኔ ነኝ በባህር ላይ ያለሁት። ያኔ ጴጥሮስ አያችሁ፣ አሁን እነ ዮሐንስ ይሄንን ቃል ብለው ቢሆን ልጆች ናቸው ይባላል። እንዴት ነው አሁን ልጆቻችሁ አዲስ ነገር ላይ ሩጣችሁ ብትወጡ ልጆች አባቴ እናቴ እኔንም ወደ እናንተ ምን በሉኝ ጥሩኝ ይላሉ፣ መሞከር ይፈልጋሉ። ጴጥሮስ እንዲህ አለ፣ ጌታ ሆይ አንተማ ከሆንክ እኔንም ጥራኝ አለ። እኔንም ምን በለኝ አለ? ጥራኝ እስኪ ልራመድ አለ በውሃ ላይ። እንግዲህ ጴጥሮስ ትውልዱ ራሱ በገሊላ በጌንሴሬጥ ባህር ላይ ነው። በዛ ባህር ላይ የኖረ ሰው ነው እና አዲስ ነው ለሱ ሰው በውሃ ላይ መራመዱ። ጥራኝ አለው።
ና አለ የኛ ጌታ። አቤት ሲጠራ ሲያምርበት! የአንደበቱን ማማር ምን ብለን እንናገራለን? ና አለው እና እሺ አለና አይኑን በክርስቶስ ኢየሱስ ላይ አደረገ። ሌላ ነገር አያይም። ጎንበስ አላለም። ወደ ግራ ወደ ቀኝ አላለም። ኢየሱስን እያየ መራመድ ጀመረ። ክርስቲያኖች በመላ በሕይወታችሁ በሚገጥማችሁ የትኛውም ችግር እግዚአብሔርን የምታዩ ከሆነ ባህሩ ሊያሰምጣችሁ አይችልም። እሳቱ ሊፋጃችሁ አይችልም። ቅዱሳን ጻድቃን የምንዘክራቸው ሁሉ መከራን የታገሱት አይናቸውን በክርስቶስ ላይ አድርገው ነው። አይኖቻችሁ በአገልጋዮች ላይ ከሆነ አይኖቻችሁ ስጋ ለባሽ በደካማ ፍጥረታት ላይ ከሆነ ትስታላችሁ። አይኖቻችሁ በገጠማችሁ ችግር ላይ ከሆነ ትስታላችሁ። አይናችሁ ከሰዎች ጀርባ ካለው ከተሰቀለው ከድንግል ማርያም ልጅ ከኢየሱስ ጋር ከሆነ ግን ምንም መስጠም የለም። እያየው ተራመደ። ግን አንድ ነገር ወደ አእምሮ መጣ። ጴጥሮሳው ልቡ በእምነት ሙሉ ነው። የታጨቀ እምነት፣ ሙልት ያለ እምነት፣ መተማመን ያለው እምነት። በቃ ና ያለኝ ጌታ ነው። ኑ ያለ ወገኖቼ አይሰማም? ማን ነው ኑ ያላችሁ? እግዚአብሔር እኮ ነው የጠራችሁ። ና ያለኝ እርሱ ነው። ባህር ትታዘዝለታለች፣ ይሄዳለው አለ። ግን ከጥቂት ደቂቃ በኋላ አያችሁ፣ ጥቂት ሐሳቡ ተሰረቀ። በጥቂት ደቂቃ ውስጥ እምነቱ ጎደለ። በጥቂት ደቂቃ ውስጥ አይኑ ከክርስቶስ ኢየሱስ የተነሳ ዘንበላልና እምራመደው እኮ ሰዎች ሊራመዱ በማይችሉት ውሃ ላይ ነው። ትላንት ያኖረን እኮ እግዚአብሔር ነው። ትላንት መከራውን ያሳለፈን እግዚአብሔር ነው። ዛሬ እንዴት አልፏለሁ ብለን የምንጨነቀው ለምን ይሆን ወገኖቼ? እስከ ዛሬ የመጣ ነው በማን ነው? አረ ይሰማም? በማን ነው? እግዚአብሔር ነው የመጣ ነው። እንዴት የዛሬው ሊያስጨንቀን ቻለ? የዛሬውንም የነገውንም ያውቃል እግዚአብሔር ያውቃል። አሁን ግን እንዴት ረግጣለሁ ብሎ መጠራጠር ሲጀምር ከመቅጽበት ያቺ የምትታዘዝ ባህር ለካስ በእምነት የጸናች ናት። ዋጠችው። አንገቱ ብቻ ቀረ። ሁሉ ነገሩ ተዋጠ። አሁን በመላው ዓለም ያሉ ምዕመናን ሊጸልዩት የሚገባቸውን ጸሎት ደግሞ ከሐዋርያት በፊት በአገልግሎት የተነሱ ነቢያት የጸለዩትን ጸሎት ሐዋርያው ቅዱስ ጴጥሮስ ጸለየ። ጌታ ሆይ አውጣኝ አለ። እስኪ ሁላችሁም በሉ ጌታ ሆይ በሉ። አውጣኝ። ምን በለኝ? አዎ አውጣኝ አለው። አቤት! ለአብ ክንዱ የማኑ ኃይሉ ይባላል የኛ ጌታ። በክንድ የወደዳችሁትን ታቀርቡበታላችሁ፣ የጠላችሁበትን ታርቁበታላችሁ። አብ የወደደውን ዓለም ወደ ራሱ የሚያቀርብበት ልጁ ቀኙ ኢየሱስ በዛ ባህር ላይ ቆሟል። አያችሁ፣ ዘንበል ብሎ ማንሳት የሚቻለው፣ ዝቅ ብሎ ከፍ ማድረግ የሚቻለው ጌታ ስለምን ተጠራጠርካልና ልክ አዳም አባታችን በድሎ በሲኦል ሆኖ ማረኝ፣ ይቅርበለኝ፣ ከዚህ መዓት አውጣኝ እንዳለ ነቢያትም ፈኑ እድየከ ማርያም፣ ከአርያም ክንድን ላክልን፣ ይቅርበለን፣ ታረቀን፣ በደል አበሳችንን ደምስስልን፣ ክንድህን እንያው፣ ማዳን ቀኝ በመካከላችን ትሆንልን እንዳሉ ማዳን ቀኙ ኃይሉ ክንዱ ልጁ የተባለ ጌታ መጣና ጴጥሮስን ልክ አዳምን እንደሚያወጣው ዘንበል አለና በክንዱ ደግፎ አወጣው። ክብር ለአምላካችን ይሁን። ና አለና አወጣው። ሲችል የኛ ጌታ ብድግ አደረገው። ስለምን ተጠራጠርካሉ? ምንድነው ከዚህ ወንጌል የምንረዳው? ጴጥሮስ አንዴ ያምናል፣ ባመነበት ቅጽበት ይጠራጠራል። ጴጥሮስ አምኖ ልቡ በተረጋጋበት ጉዳይ ወዲያው በልቡ ያለው እምነት ጠፍቶ ሲጠራጠር ታገኙታላችሁ። ልክ እንደኛ ማለት ነው። ያመንን ቀን ማንም አይችለንም። ጥቂት ጸልየን በ30 ደቂቃ ጸሎት ከጀርባችን ላይ ክንፍ እንጠብቃለን፣ አንረጋጋም። እኛ መንፈሳውያን መስለን የታየን ቀን ዓለም ሁሉ ኃጢአተኛ መስሎ ይታየናል። እኛ በጥቂት ጽድቅ ውስጥ የተመላለስን ቀን ማንም እንደኛ ጻድቅ የሌለ ይመስለናል። ሰይጣን ደግሞ አንዳንዴ
እንድንጸልያቸው የሚገፋፉ ጸሎቶች ሰይጣን እኮ ሰዎች እንዲጸልዩ ራሱ የሚያደርጋቸው ትዕቢት የተመላባቸው ንግግሮች ባንደበታችን ያስቀምጣል። ለጸሎት እንኳን ቆመን ውጊያው ከባድ ነው። እግዚአብሔር ከሁላችን ጋር ይሁን። አሁን ያመነው ሐዋርያ አሁን አምኖ ዋለ የተራመደው ሐዋርያ አሁን ግን እንዲህ አለ። ወደ ሁለተኛው ምሳሌ እንሂድ፣ ሰዓታችን እየሄደ ስለሆነ። በማቴዎስ ወንጌል ምዕራፍ 16 ላይ ክርስቶስ ኢየሱስ በፊልጶስ ቂሳሪያ በደረሱ ጊዜ ቁጭ ብለው ደቀ መዛሙርቱን አንድ ነገር ጠየቃቸው። እንዲህ አላቸው፣ ሰዎች የሰው ልጅ ማን ይሉታል? ከ70 ጊዜ በላይ ሰዎች የሰው ልጅ ወይም ክርስቶስ ራሱን ሲጠራ የሰው ልጅ እያለ ይጠራል። የማን ልጅ እያለ ይጠራል? አይሰማም። የማን ልጅ እያለ? አዎ። እና ሐዋርያቱ በምእመናን ወይም በሌላው ሰው አንፃር አንተማ ከነቢያት እንዳንዱ ነህ። ወገኖቼ ግን እኮ ነብዩ ሐዋርያ ይላል መልካ ኢየሱስ በነቢያት በኩል የነቢያትን አገልግሎት ፈጻሚ ነብይም ነው። በሐዋርያት በኩል የሐዋርያትን አገልግሎት አስጀማሪ ሐዋርያ ነው። የነቢያትና የሐዋርያት ትምህርት መጋጠሚያው የድንግል ማርያም ልጅ ኢየሱስ ክርስቶስ ነው። ግን ከነቢያት እንዳንዱ አይደለም። ከቃሉ ጋር ናችሁ? ከነቢያት እንዳንዱ ነው። ሎቱ ስብሐት አይደለም። ስለዚህ ማን ይሉኛል ብሎ ሲጠይቅ ከነቢያት እንዳንዱ አሉት። ያኔ ሐዋርያው ለሐዋርያት የቀረበውን ጥያቄ ቀደም ብሎ ምን አለ? አንተማ የማን ልጅ ነህ አለ። የለም እንዴ? የማን ልጅ ነህ አለው? የሕያው የማን ልጅ? የእግዚአብሔር ልጅ። ምእመናን እቺን ቃል እንዳትረሱ። የኛ ቤተክርስቲያን የተመሰረተችበት ቃል አንተ የሕያው የእግዚአብሔር ምንድነህ? ልጅ ነህ። ይሄ አንዱ ክርስቶስ አለቱ የሆነው ክርስቶስ ስለማይሰነጠቅ ቤተክርስቲያን ሳትከፈል ጸንታ የምትኖርበት ቃል አንተ የማን ልጅ ነህ የሚለው ነው። በሉ እንጂ የሕያው የማን ልጅ? የእግዚአብሔር ልጅ። ይሄ አለት ነው፣ የማይሰነጠቅ አለት ነው። የክርስትናው መሰረት ይሄ ቃል ነው። ሕይወት ቤተክርስቲያን የምታገኘው በዚህ ቃል ነው፣ የምትኖረው በዚህ ቃል ነው። ወልድ ለአብ ያስረከበን በዚህ ቃል ነው። አብ ለመንፈስ ቅዱስ የሰጠን በዚህ ቃል ነው። መንፈስ ቅዱስ ለወልድ አደራውን የሚሰጠው በዚህ ቃል ነው። አንተ የሕያው የማን ልጅ ነህ? አይሰማም? የእግዚአብሔር ልጅ ነህ። አንተማ የሕያው የእግዚአብሔር ልጅ ነህ ሲል ኢየሱስ ጴጥሮስን ይሄን ስጋና ደም አልገለጠልም ብፁዕ ነህ አለው። ብፁዕ ማለት ምስጉን የተመሰገነ ማለት ነው። የተመሰገንክ ነህ አለው። አሁን ጴጥሮስ ማን ሊችለው ይችላል? አያችሁ ወገኖቼ፣ ጌታ እንደዚህ ብሎት ልቡ ሞቀ። ወዲያው ግን ክርስቲያኖች በዛው በማቴዎስ ወንጌል ምዕራፍ 17 ላይ መከራን እቀበላለሁ፣ እሞታለሁ፣ እሰቀላለሁ፣ ሁላችሁ ትተውኛላችሁ እያለ ሲናገር ጴጥሮስ እንዲህ አለ፣ ይሄማ አይሆንም አለ። ለምን? ቀድሞ በመመለሱ የተነሳ ብፁዕ ተብሏል። የሚጠብቃት መልስ ያን ነው። እና ኢየሱስ መለሰና አንተ ሰይጣን ከኋላዬ ምን በላለው? ሂድ አለው። አያችሁ ክርስቲያኖች፣ ጥቂት ጸሎት የተሰማልን ቀን የጸሎታችን ጣዕምና መዓዛ በጌታ ፊት ይቀየርና የማይገባንን እንጠይቀዋለን፣ የማያስፈልገንን። ለዚህ ነው በኪዳናችን ላይ ጣም አሳጥሬ ልንገራችሁ፣ የሚያስፈልገንን ሳንጠይቀው አውቆ የሚሰጥ ጌታ ክብር ለእርሱ ይሁንለት። እኛ ብንጠይቅ አንደኛ አጠያየቃችን ልክ አይደለም፣ ሁለተኛ ምን መጠየቅ እንዳለብን ፈጽመን ምን አንልም፣ አናውቅም ወገኖቼ። አስተካክሎ ጸሎትን የሚቀበል ጌታችን ነው፣ አስማምቶ። አሁን በዘገየባቸው ነገር የምታማርሩ ሰዎች ጌታ ከዛ የተሻለውን ሊሰጣችሁ እንደሆነ ማሰብ ይገባል። ወደ ሶስተኛው ምሳሌ ወደ መጨረሻው ምሳሌ እንሂድ። ሐዋርያው ቅዱስ ጴጥሮስ አንተ ሰይጣን የተባለው ምንም በጴጥሮስ አንፃር ነገረ መስቀሉን ሊያዘገይ የፈለገው ሰይጣንን ቢሆንም ከፍታና ዝቅታውን ግን ልንረሳው አይገባም። የመጨረሻው ምሳሌ ክርስቶስ በዚህ ዓለም ሳለ 4 ፋሲካ አክብሯል። እስኪ በሉ ስንት ፋሲካ? አሁን እኛ ፋሲካ የምንለው በዓል አይደል፣ በዓል ብቻ አይደለም። ሱም አይደል እንደው ትንሳኤ የምንለው በዓል ብቻ አይደለም። ከቃሉ ጋር ናችሁ? ኢየሱስ ራሱ ፋሲካ ይባላል። ምን ይባላል አልኳችሁ? ፋሲካ። ሐዋርያው ቅዱስ ጳውሎስ የፋሲካው በክርስቶስ ታርዷልና ይላል።
ስለዚህ የኛ ፋሲካ ክርስቶስ ነው። ትንሳኤ የምንለው በዓል ብቻ አይደለም። ትንሳኤና ሕይወት እኔ ነኝ ስላለ ትንሳኤ የምንለው ማን ነው ማለት ነው? ራሱ ክርስቶስ ኢየሱስን ነው። እና አራተኛውን ፋሲካን ራሱ ማክበሩን አራት ፋሲካ ብቻ በዚህ ዓለም ማክበሩን የምናውቀው በዮሐንስ ወንጌል የተነሳ ነው። ክርስቶስ 33 ዓመት ከ3 ወር በዚህ ዓለም እንደቆየም የምናውቀው በእነዚህ አራት ፋሲካዎች ነው። የመጀመሪያውን ፋሲካ በ30 ዓመቱ አክብሮ ጀምሮ በ3 ወር ውስጥ 1/4ኛ የመጨረሻውን ፋሲካ አክብሯል። ያ የመጨረሻ ፋሲካ የአይሁድ ፋሲካ ተሽሮ የክርስቲያኖች ፋሲካ ወይም ራሱ ክርስቶስ የሚታሰብበት ፋሲካ የሚተካበት ነው። ለዚህ ነው በሥርዓት መጻፎቻችን ላይ ፋሲካችሁ እንደ አይሁድ ፋሲካ ይሁን ተብለናል። እንደማን ፋሲካ ይሁን አይሰማም። እንደማን ፋሲካ እንደነሱ እንዳይም ተጠንቀቁ ብለውናል አቡ። እንደውም የአይሁድ ፋሲካ በተከበረ ካለፈ በኋላ ነው የኛ ፋሲካ ሁሌ የሚከበረው። ይሄ ምክንያት አለው እንደው ሰዓት ስለሌለን እንጂ። ታዲያ የመጨረሻውን ፋሲካ ሲያደርግ አለ ዮሐንስ ወንጌላዊ በአንድ ቤት ውስጥ ተቀምጠው ሳለ በዛ ቀን ያረጋው ነገር ከዮሐንስ ወንጌል ውስጥ ጥልቅ የሆነ ፍቅሩን የሚያሳይ ስለሆነ ወንጌላዊ አበክሮ ጽፏል። ምን አለ መሰላችሁ? የወደዳቸውን እስከ መጨረሻው ምን አላቸው? ወደዳቸው አለ። ዮሐንስ ወንጌል ምዕራፍ 13 ቁጥር 1 እስከ ዛሬ ድረስ በምሳሌ ነበር ያስተማራቸው። ከዛሬ ሌሊቱ ሙሉ የሚነግራቸው የሚያስተምራቸው ነገር በሙሉ ልክ አባት ሊሞት ሲል ለልጁ አደራን ሲሰጥ በምሳሌ ይነግረዋል እንዴ? በቀጥታ ልጄ ይሄ ነው እያለ እንደሚነግረው በቀጥታ ነበር የሚነግራቸው። በጣም አስጨናቂ የሆኑ ቃላት የተናገረበት ነው። ግን አስቀድሞ ወደዳቸው አለ። አስቀድሞ ምን አላቸው? አይሰማም። ምን አላቸው? አዎ የወደዳቸውን እስከ መጨረሻ ወደዳቸው። እግራቸውን አጠበ፣ እንኩ ብሉ እንኩ ጠጡ ብሎ ሰጣቸው። ይሄ የዘላለም ስጋዬ የዘላለም ደሜ መዳን የሚሆንበት በዚህ ነው፣ የአዲስ ኪዳን መስዋዕት ይሄ ነው ብሎ ምስጢሩን ሁሉ በጸሎተ ሐሙስ ዕለት አሳያቸው። ግን አሁን እግራቸውን አጥቦ አቁርቧቸው ከጥቂት ደቂቃ በኋላ ይክዱታል። ከቃሉ ጋር ናቸው። ቆርበው ምን ይሉታል ወገኖቼ? አይሰማም። ምን ይሉታል? እግራቸውን አጥቦ በእራፊ ጨርቅ ልብስ ሰውነቱ ላይ ባለ እግራቸውን አድርቆ እንኩ ስጋዬ ነው ብሉ እንኩ ደሜ ነው ጠጡ ብሎ ሰጥቷቸው እንደሚክዱት እያወቀ አናውቅም እንደሚሉት እያወቀ ጥለውት እንደሚሸሹ እያወቀ እሱ ግን አስቀድሞ ምን አላቸው? ወደዳቸው። ማንም ወዳጅ እንደዚህ ሊዋደድ አይችልም። እንደሚክዳችሁ እያወቃችሁ መውደድ አትችሉም። ምንም ማስመሰል አያስፈልግም። ይሄ እውነታ ነው። እንደሚቀየርባችሁ እያወቃችሁ ማፍቀር አትችሉ። በጥርጣሬ ትሞላላችሁ። አሳልፎ የሚሸጠውንም ሐዋርያው ቅዱስ ጴጥሮስንም እስከ መጨረሻው የሚታመነው ዮሐንስንም አስቀድሞ ጌታ ግን በንጹህ ልብ ወደዳቸው። ክብር ለእርሱ ይሁንለትና ከዛ እግራቸውን አጠበ፣ ቅዱስ ቁርባንን ሥርዓት ሰጣቸውና አንድ ቃል ተናገረ። ሁላችሁም ጥላችሁኝ ትሄዳላችሁ አለ። ግን እኔ ብቻዬን አይደለሁም። እንዴት የሚገርም ቃል ነው ወገኖቼ! ሲከፋችሁ ማለት ነው። ይህንን የወንጌል ክፍል ደጋግማችሁ አንብቡት። ዮሐንስ ወንጌል ምዕራፍ 16 ቁጥር 32 ላይ እኔ በሉ እስኪ ሁላችሁ ብቻዬን አይደለሁም፣ አብ ከእኔ ጋር አለ። ደስ አይልም? አያሳርፍም? ሰው በነገራችን ላይ በጣም የተሳሰረበት የሚመስል በጣም የተለያየበት ዘመን ይሄ ነው። በጣም አብረን ያለን የሚመስል ግን በጣም የተራራቅንበት ዘመን ይሄ ነው። እና ሁላችሁም ትሄዳላችሁ፣ ሁላችሁም ትበተናላችሁ፣ ብቻዬን እቀራለሁ። ግን ብቻዬን አይደለሁም። ማን ከኔ ጋር አለ? አብ ከኔ ጋር አለ አላቸው። እና ሁሉም እንደሚክዱት አውቆ ሲነግራቸው ጴጥሮስ አንድ ቃል ተናገረ። እነዚህ ሁሉ ቢክዱ እኔ ግን ምን አልልህም በሉ እንጂ እኔ ምን አልልህም። አዎ በተናጠል እኔ አልክድህም ብላችሁ በታቦቱ ፊት መማል ትችላላችሁ። ምእመናን ቢቀሩ እንኳን እኔ አልቀርም ማለት ግን ስተት ነው። እንደው እዚህ አጥቢያ እዚህ ገዳም ላይ አንድ ምእመን ባይመጣ እንኳን ሰነፎች ቢሆኑ እንኳን እኔ ኪዳን ማድረሴን አልተውም አይባልም። ሁሌ እኔ ኪዳን አደርሳለሁ ጌታዊ ብሎ ለጌታ መታመን ይቻላል። ጴጥሮስ እኔ አልተውህም ማለቱ ስተት አይደለም። እነዚህ ወንድሞቼ ቢተው እኔ ግን ምን አልልህም። ወንድሞቹን ሁሉ በጌታ ፊት አሳነሰና ራሱን ሙሉ አድርጎ ጌታዊ እኔ አልተውህም
የኛ ጸሎት እንዲህ በንጽጽር እንድንኖር ግን ማን የፈቀደልን? አሁን ሰው ኃጢአት ይሰራና ኃጢአትን ሰራና ምን እንላለን? አየኔ ኃጢአት እኮ ከከሊት ይሻላል፣ ከሊት እንዲህ አይደል ያደረገችው፣ እኔ እኮ ትንሽ ነው ያደረኩትን አንልም? ክርስቲያኖች ማን የፈቀደልን ይሄንን ራሱ? እና ቅዱስ ጴጥሮስ አለ በቃ እኔ ሁሉ ቢቀየሩ እኔ ምን አልልም አልቀየርም አለ። ኢየሱስ ምልክት እንዲሆነው አይ ጴጥሮስ ዶሮ ሳይጮህ ስንቴ ትክደኛለህ? አይሰማም። ስንቴ ትክደኛለህ? 3 ጊዜ ትክደኛለህ አሉ። እና በዛችው ምሽት የአይሁድ ወታደሮች ክርስቶስ ኢየሱስን ፍለጋ መጡ፣ ያዙት። ያኔ ጴጥሮስ ሰይፍ መዞ ሞከረ። ያው ቅድም አልክድም ስላለ ግድ መሞከር አለበት። ጥቂት ሊደባደብ ጆሮ ሊቆርጥ ሊገድል ሞከረ። ግን ጉዳዩ ከባድ ነው። ያለው አማራጭ ግራውጪ ማለት ነው። ከረር እያለ ሲሄድ ወዳጅ ይቀንሳል። ጉዳዩ እየጠበቀ ሲሄድ አብሮ የሚቆም ይጠፋል። ጉዳዩ መጠኑን እያለፈ ሲሄድ በመጠን የነበሩ ጓደኞች ይቀንሳሉ። ምን ማለት ነው? አንድ ቀን ታማችሁ በሕክምና ስፍራ ብትሆኑ ምናልባት 20 ሰው ሊጠይቃችሁ ይችላል። አንድ ሳምንት ቢሆን ይሄ ቁጥር እየቀነሰ ይመጣል። ወር፣ አመት፣ 2 አመት ቢሆን ማንንም አጠገባችሁ አይኖርም። ይሄ የመጻጉዕ ሕይወት ምስክር ነው ለዚህ። እና ቅዱስ ጴጥሮስ ጠፋ። ከሌሎች ደቀ መዛሙርት ጋር ተበተኑ። ሁሉም በየአቅጣጫ ሮጡ። ነገሩ ከባድ ነው። የመሰቀል ዕጣ በክርስቶስ ኢየሱስ ላይ ወድቆበታል። መጨረሻ ላይ ግን ክርስቶስ ኢየሱስ ታስሮ ነብዩ ኤርሚያስ በታሰረበት ምሰሶ ላይ አስረውት ለመጀመሪያ ጥያቄ በዛች ምሽት ወደ ጲላጦስ መንደር ሲገባ ጴጥሮስ አልክድም ያለ አልቀየርም ያለ አይሁድ ሸንጓ አድርገው ሲጨርሱ የቤት አገልጋዮች፣ ሰራተኞች፣ ጥቂት ረፍት ላይ ያሉ ወታደሮች እሳት አንድዶ በሚሞቁበት ስፍራ ቁጭ ብሎ እሳት ይሞቅ ነበር። የማያስበርድ ሸማኮ ክርስቶስ ኢየሱስ ነው። እሱ የተነሳ ቀን ብርዱን አንችለው። የማያስጠማ መጠጥ ክርስቶስ ኢየሱስ ነው። ከሱ የተለየ ቀን የዚህ ዓለም ጥም አያስችለንም። የማያስርብ መብል ክርስቶስ ኢየሱስ ነው። ከሱ የተለየን ቀን ብንበላም አንጠግብም። እንዳንለየው እግዚአብሔር ይርዳን። እና ሐዋርያው ቅዱስ ጴጥሮስ ቁጭ ብሎ እሳት ይሞቅ ነበር። ባዶነት ነው ያ እሳት። ያ እሳት በአይሁድ መከበብ ነው፣ ከገዳይ ጋር መተባበር ነው። እና አንዲት የቤት ሰራተኛ አገልጋይ መጣ፣ ይህንን የገሊላ ሰው አውቀዋለሁ፣ አንተ ከዚህ የገሊላ ሰው ጋር አብረ ነበር። አያችሁ መንደራቸው ገሊላ ነው። ከሱ ጋር ነበርክ ብላ አፋጠጠችው። አንድ ቃል በጣም ሁሌ ውስጤ ውስጥ ይጮሃል። አላውቀውም ማለቱ አይደለም እኮ የምትዩን ሰውዬ አላውቀውም ማለ። ከቃሉ ጋር ናቸው። የምትዩን ማን? ከጥቂት ቀናት በፊት አንተ የማን ልጅ ነህ ብሎት ነበር እንዴ? ደከመ የራስ እናንተ ደግሞ እንደ ሐዋርያው እንደ ቅዱስ ጳውሎስ የኋላውን እየተውክ ወደፊት እሄዳለሁ ነው መሰለኝ። አትርሱ እንጂ ቅድም የተባባል ነው። አንተ የማን ልጅ ነህ ብሎት ነበር። የሕያው የማን ልጅ ነህ? አሁን ግን ቀጠለና ይሄን ሰው ምን አልለውም ሰው ብቻ ብሎ ጠራው። ይሄን የምትዩን ሰው አረን ያላቀው ምንድነው የምትዩ? ምን አይነት ግን ህይወት አያቸው አይደል ክርስቲያኖች? በከፍታና በዝቅታ የተሞላ ነው። እና ክርስቶስ ከዛ 3 ጊዜ ያላውቀም ክደት በኋላ ዶሮ ጩሃ አንገቱን ሲደፋ ክርስቶስ ኢየሱስ ግን ከታሰረበት ሲወጣ ሐዋርያው ጴጥሮስን አየው። አልገላመጠውም፣ በክፉ አይን አላየውም። ደም በሰረበ አይኑ የበረደው ጴጥሮስን በፍቅር አይን አየው። ያቺ የፍቅር አይን በጴጥሮስ አይን በጴጥሮስ ልብ ላይ ተሰላቀረች። አሁን ጴጥሮስ ገረበብ አድርጎ የተከተለው ክርስቶስን ገረበብ አድርጎ ወደ ድሮ ቤት መጣ። በሩን ከሌሎች ወንድሞቹ ጋር ዘጋና በቤት ውስጥ ቁጭ አለ። ነገሩ ከሯል። ከክርስቶስ ጋር የተባበረው ሁሉ እንዲገደል አዋጅ ወጥቷል። እሱ ብቻ አይደለም፣ ሰቅለውታል፣ ገርፈውታል፣ የመከራ የግፍ አድርሰውበታል። በላዩ ላይ ኢየሱስ የናዝሬቱ ንጉስ የአይሁድ ንጉስ ብለው ለጥፈው ሰቅለውት መስቀል ብቻ አይደለም ከገደሉት በኋላ በአዲስ መቃብር አድርገው ትልቅ ድንጋይ ጭነውበታል። ስለዚህ ነገሩ ተስፋ ያስቆርጣል። ጴጥሮስ ክርስቶስ ኢየሱስን አግኝቶ ይቅርታ የመጠየቂያው ጊዜ የረፈደ መስሎታል። እና ቀኑ እየበረታ ሄደ። ክርስቶስ እንደተነሳ ጭምጭምታ አለ። ወታደሮች ይፈልጓቸዋል። አንድ ቃል ግን አወጣ፣ እኔ ሂጄ አሳ አጠምዳለሁ አለ። በዮሐንስ ወንጌል ምዕራፍ 21 ላይ ወደ ድሮ ስራው ከ3 አመት 3 ወር በፊት ወደ ተዋት ስራው ክርስቶስን
እንደው ተው ወደ ተባለው ማንነቱ ተመለሰ። አሳ ላጠምድ ይሄዳለሁ፣ ራበዋ፣ ተጠማ። በነገራችን ላይ ጌታ ግብር የከፈለለት ሰው ነው። አሁን በቃ እመለሳለሁ አለ እና ያቺ የተበጣጠሰችው መረቢቱን ይዞ ወደ ባህሩ ተጠጋ። ሌሊት ነው አሳ የሚጠመደው። ቀን ከሆነ የፀሐይን ጥላሶች እያዩ ይሸሻሉ። በሌሊት ሞከረ ግን ጉዳዩ አልሆነም። ብርሃን ወጣ። የጴጥሮስ ልብ የክርስቶስ ያቺ በፍቅር ያየች አይኑ ላይ ናት። መጨረሻ ላይ ክርስቲያኖች ዮሐንስ ወንጌላዊ አብሮት ስለነበረ ጴጥሮስ ልብሱን አውላልቆ ሞክሮ ካጣ በኋላ ከባህሩ ዳር ላይ የድንግል ማርያም ልጅ ኢየሱስ ክርስቶስ ግን ቆሞ ጉዳዩን ይከታተል ነበር። በአዲስ ኪዳን ሰዎችን ጌታ ምን ያህል ያፈቅር እንደነበር እንዳፈቀረን ከዚህ በኋላ ደግሞ እግዚአብሔር አምላካችን ብቻ ሳይሆን አባታችን እንደሆነ የሚያሳይ አንድ ቃል ጌታ ተናገረ። ንግግሩ ለጴጥሮስ ይሁን እንጂ ለሁላችንም ነው። እንዲህ ብሎ ጠራቸው፣ ልጆቼ አላቸው። ክብር ለአምላካችን ይሁን። አናውቅህም ያሉት ናቸው። አሳልፈው የሰጡት ናቸው። ክደውታል። ብቻውን ተሰቅሏል። እንደው ጌታ በግራና በቀኝ ምናልባት ከ12 ደቀ መዛሙርት አንዳንድ ተሰቅሎ ቢሆን ኖሮ አያስደነግጥም ነበር። ብቻውን ተሰቅሏል። ግን እንደተነሳ አያችሁ አይደል? እኔ እናንተ አሳልፋችሁ ሰጣችሁኝ፣ እኔ ግን በኃይሌ ሞትን ድል አድርጌ ተነሳው ብሎ ደነሱ አልመጣም። ቀስ እያለ ነው የቀረባቸው። ቀስ እያለ በ40 ቀን በድጋሚ እየተገለጠ ቀስ እያለ ነው የቀረባቸው። እንዳይደነግጡ እንዳይሳቀቁ ሲነጋገራቸው ሌላ አካል እየመሰለ እያስተማረ በኋላ እየቆረሰ እየሰጠነ የተግባባቸው እንዳይደነግጡ ክደነዋል። ምን አይነት ጌታ ነው ግን! ክብር ለአምላካችን ይሁንለትና እንዳይሳቀቁ እኮ ነው። እና አንድ ቃል ተናገራቸው፣ ልጆቼ የምትበሉት አግኝታችኋል አላቸው። የዘላለም መብልና መጠጥ እኮ እሱ ነው። ከኔ ተለይታችሁ መብል አግኝታችኋል። እንግዲያውስ መረቡን በቀኝ በኩል ጣሉት። ያንን ቃል ሲናገር ዮሐንስ ወንጌላዊ ፈገግ አለና ድምጹን ስላወቀ ለጴጥሮስ ጌታ እኮ ነው አለው። ማን ነው ወገኖቼ? አይሰማም። ማን ነው? ይሄ እኮ ጌታ እኮ ነው። ይቅር ይላል፣ ግድ የለም። የቀደመውን በደል የማይቆጥረው፣ ያንተን ችኩልነት የሚያውቀው፣ ድካምን የሚረዳው ፍጹም ሰው በመሆኑ የተነሳ የሰዎችን ድካም የሚረዳ አለው ሐዋርያው ቅዱስ ጳውሎስ በዕብራውያን መልእክት። እርሱ ራሱ ስለተፈተነ የሚፈተኑትን ሊረዳቸው ይችላል አለ። አሁን በሰማያት ያለ ሊቀ ካህናት ድካማችንን የሚያውቅ ነው። ለዚህ ነው ቅዳሴ ስታስቀድሱ አንድ ቃል ካህኑ ይናገራል፣ የሰውን ድካም አንተ ታውቃለህና። የሰውን ድካም አንተ ምን ትላለህና ታውቃለህ። እሱ ነው፣ ያ ጌታ ነው። እኛ የካድ ነው የተው ነው ብቻውን የተሰቀለው ሞትን ድል አድርጎ የተነሳው ነው አለ። በማቴዎስ ወንጌል ምዕራፍ 14 ላይ ስናወራ ጴጥሮስ መዋኘት እንደማይችል እናውቃለን። አሁን ግን ከትንሳኤ በኋላ የጴጥሮስ አይነ ልቦናው በርቷል። ባህር አያሰጥመው። ምክንያቱም በባህሩ ዳር ላይ ተሰቅሎ ሞቶ የተነሳው የናዝሬቱ ኢየሱስ ቆሟል። ዘሎ በባህር ውስጥ ገባና ወደ ኢየሱስ እየገሰገሰ ሄደ። መቅዘፍ እንኳን ጊዜ አላገኘም። ራሱን በባህር ውስጥ ጣለ። ክርስቲያኖች የትንሳኤ ማንነት በባህር ውስጥ ዘሎ መግባት ነው። ቅዱሳን በባህር ውስጥ የወደቁት ለዛ በእሳት በሰይፍ እየወደቁ ያልፈሩት ከእሳቱ ዳር ክርስቶስ አለ ብለው ስላመኑ ነው። በውሃና በእሳት መካከል አሳለፍከን ብለው የዘመሩት ለዛ ነው። እየዋኘ ጌታ አጠገብ ቆመ። አጠገቡ ደረቱ ስር ጠጋ አለ። ዞር በልልኝ አይልማ ክርስቶስ። እንዴት ሙናችሁ ብትመጡ እኮ ነው። ልብሳችሁ ተበጫጭቆ የልጅነት ጠረናችሁ ወዛችሁ ተቀይሮ ብትመጡ ክርስቶስ ዞር በሉ ይላል። ክርስቲያኖች አይልም፣ ዝም አለው። አጠገቡ ሽሽግ አለ እና ጌታ ግን አንድ ቃል ጠየቀው። አላውቅም ብሎ ለካደ ሐዋርያ የሚጠየቅ ከባድ ጥያቄ፣ ትወደኛለህ አለው። ከቃሉ ጋር ናችሁ? ምን ትለኛለህ? አዎ። ከዚህ በፊት አላቃችሁም ያለን ሰው ትወደኛለህ እንዴ ይባላል? ክርስቲያኖች አይባልም። እንደማይወዳችሁ ነው የምታውቁት። ክርስቶስ ግን የሰውን ድካም ያውቃል አያውቅም? ያውቃል። ትወደኛለህ አለው። ምን ብሎ ሐዋርያው አዎ ይበል? አሁን እንዴት በልበ ሙሉነት ይናገር?
አሁን እንዴት እንደ ድሮ ፈጥኖ ይመልስ። ጌታ ሆይ አንተ እንደምወድ አንተ ራስህ ታውቃለህ አለው። በልቤ ውስጥ ያለውን ደካማነት አንተ ምን ትላለህ ታውቃለህ። እኔ ምን ብዬ አዎ ልበል? ደጋግሞ 3 የጠየቀው የመጨረሻ ቃል ይህ ነው። ክርስቲያኖች እግዚአብሔርን ትወዳላችሁ? አዎ ትጠራጠራላችሁ እንዴ? ትወዳላችሁ አትወዱም? እንወደዋለን አይደል? አዎ ይሄ የሞኝ ጥያቄ ነው። ማንም እግዚአብሔርን አልወደውም የሚል አለ እንዴ? የለም። ግን ይህንን ጥያቄ እስኪ ልጆቻችሁን ጠይቁ። ልጄ ትወደኛለህ በሉት። ምን ይላል? አዎ ይላል አይደል? እንዴት ነው የምትወደኝ ስትሉት እቅፍ አድርጌ ይላል። የሚያቅፈው እኮ ራሱን እኮ ነው። አስተውላችሁ አታውቁም? ራሱን እቅፍ ያድርግና እናቴ አባቴ ይወዳቸዋለሁ ይላል። የኛም ፍቅር እንደዚህ ነው። ራሳችንን አቅፈን ለወንድሞቻችን በጠላትነት እየተመላለስን እግዚአብሔርን መውደድ አይቻልም። የትንሳኤ ማንነት ወንድምን በክርስቶስ አይን ማየት ነው። የትንሳኤ ማንነት ድካሜን አንተ ታውቃለህ ብሎ ወደ ክርስቶስ ደረት መጠጋት ነው። ድካማችንን የሚያውቅ ሊራራልን የሚችል ሊቀ ካህናት በሰማይ ስላለን ጸንተን በድካማችን ሳናፍር ወደ ክርስቶስ እንድንቀርብ አምላካችን በቸርነቱ ይርዳን። ወስብሐት ለእግዚአብሔር።